አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው? ሁሉ መልካም ነው? ከኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ ማለት ነው አሪፍ የሆነ አዲስ ነገር ይዤላችሁ መጥቻለሁ ማለት ነው። ያንንም ቲፕስ ማለት ነው። ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ላይክም አድርጉ ሰብስክራይብም አድርጉ። እንግዲህ ዛሬ ይዤላችሁ ስለመጣሁት የምትረዱት ማለት ነው ቪዲዮን እስከ መጨረሻው ስታዩት ይሆናል ማለት ነው የሚገባችሁ ማለት ነው። እና እስከዛ ድረስ ማለት ነው ለቻናሌ አዲስ የሆናችሁ መጀመሪያ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ ማለት ነው። እንግዲህ ዛሬ ይዤላችሁ ወደ መጣሁ ስናልፍ ማለት ነው ቲፕስ እንዴት አድርገን ማለት ነው ቪዲዮ ስንሰራ የማውዝ ከርሰር እያሳየን የምንሰራበትን እንዴት አድርገን እንደምንሰራ ይሆናል ማሳያችሁ ማለት ነው። ይቺ እንደዚች እንዲህ ማረገውን ማለት ነው ቀስት እንዴት አድርገን ቪዲዮም ስንሰራ ሆነ ማንኛውም ስንሰራ ቀስት የሚያሳይልን ማለት ነው። እንደዚህ እንዴት አድርገን እንደምንሰራ ያንን ይሆናል ማለት ነው ማሳያችሁ። እኔ በብዙ መንገድ ነው አብራርቼ ማሳያችሁ ማለት ነው። ቀጥታ ይሃለ ይሄንኛው የዚህኛው አሰራር ሌላ ነው። ደግሞ ሌላ አሰራር አሳያችኋለሁ። ለምሳሌ እዚህ ሴቲንግ እንገባለን። ቀጥታ ሴቲንግ ከገባን በኋላ አክሴሲቢሊቲ የሚለው ላይ እንገባለን። እዚህ ጋር አክሴሲቢሊቲ ከገባን በኋላ ቀጥታ አክሴሲቢሊቲ ከገባን በኋላ እዚህ ጋር ምን የሚላለ ኢንተራክሽን ይቺ ማለት ነው። ኢንተራክሽን እንደ ዲስሴክሪቲ የምትለዋን እንነካለን ማለት ነው። ቀጥታችን ከነካን በኋላ እዚህ ጋር አሲስታንት ሜኖ የሚላለ ይቺ ማለት ነው። አሲስታንት ሜኖ ይቺ ላይኛዋ ነው። ይቺን ኦን እናደርጋለን ማለት ነው። ይቺ ነው ኦን ተዛ እንዲች አለው ይላል ስንነካው። ከዛ አሁን እንግዲህ ከዚህ እንወጣለን። ከዚህ ከወጣን በኋላ ቀጥታ ይቺን እንነካለን። ይቺን ትታያችሁ እንደዚህ ያለ ማለት ነው። ይቺን ከነካን በኋላ እንግዲህ ይወጣልና እንደዚህ ከዛ ይቺ ላይ ስንነካ የማውዟን ምልክት ይሄ እንደዚህ ማውዝ አሁን ማውዝ ሰራሁ ማለት ነው። በሴቲንግ ገብቼ ነው ይሄንን ያመጣሁት። ከዛ እንዲህ እያደረግን ይሄው አሪፍ ማውዝ መስራት እንችላለን። እንዲህ አድርገን በዛው በሴቲንጉ በስልካችን ገብተን ማለት ነው። ሌላ ደግሞ ሌላ አሳያችኋለሁ። እንግዲህ እስኪ ሳይዙ ምናምን ደግሞ እዚሁ ላይ ማስተካከል እንችላለን። ከዛ ታች ባንድ ሳይዝ ይላል እዚህ ጋር ላርጅ ማድረግ እንችላለን የዚህን ማለት ነው። እንደገና ደግሞ መካከለኛ ማድረግ እንችላለን፣ ስሞል ማድረግ እንችላለን። ከርሰር ሳይዝ ደግሞ የማውዙን ደግሞ ሳይዝ እንደዚህ ትልቅ ማድረግ እንችላለን፣ ማሳነስ እንችላለን፣ መካከለኛ። ከዛ የከርሰሯን ደግሞ ፍጥነት እንደዚህ እያደረግን መቀናነስ መጨመር እንችላለን። ፋስት እንዲሆንልን ከፈለግን እንደዚህ አድርገን በዚህ መጠቀም ይችላል። በሴቲንግ መጠቀም እንችላለን በሴቲንግ ውስጥ ገብተን። ሌላ ደግሞ መዝጋት ከፈለግን ደግሞ እዚች ጋር ይችን ኦን የምትለዋን ይችን መጫን እንችላለን። ካስፈለገን በዚህ እንጫናለን። ከዛ ተርን ኦፍ ዘጋልን ማለት ነው፣ ጠፋህ ማለት ነው። ከዛ ሁለተኛውን ደግሞ ይችኛዋን የምጠቀምባትን እኔ ላሳያችሁ። ቀጥታ ይችኛዋን ደግሞ ሳሳያችሁ ቀጥታ የት ነው የምንገባው? ፒክስል ላብ እንገባለን። ፒክስል ላብ ተምኔል የምንሰራበት አፕሊኬሽን ማለት ነው። ቀጥታ እዚህ ላይ እንገባለን። ይሄንኛው ማለት ነው። ፒክስል ላብ ከገባን በኋላ ቀጥታ ምንድነው የምናደርገው? እዚህ ጋር እኔ እንትን ተምኔል አዘጋጅቼበት ነው። እንደገና እንደ አዲስ እንትን ልበልና ከዛ እዚህ ጋር እዚች ጋር ሳይዝ ኢሜጅ ሳይዝ የምትለዋን እንነካለን። ከዛ እዚች ጋር ከስተም የምትላለች ከስተም የምትለዋን እንነካና ከዛ ተምኔል የሚለውን እንነካለን። ከዛ እዚህ ጋር ኦኬ እንላለን። ኦኬ ካልን በኋላ እዚህ ጋር ተዛችን የጽሁፍ ምልክቷን አጠፋለሁ። ከዛ ካጠፋህ በኋላ አሁን እዚህ ጋር ቀጥታ እዚህ ጋር ምንድነው የምናደርገው?
ቀጥታ እዚህ ጋር ከዛ እንመጣለን። እንግዲህ ለተምኔል አርገን ሰርተናል ማለት ነው። እዚህ ጋር አሁን ሼፕ አለ። ሼፕ የሚለውን እንነካለን ከፈለግን ማለት ነው። እዚህ ጋር ሼፕ የሚለውን ከነካን በኋላ እንደዚህ እንነካውና ሼፖችን ያመጣልና የተለያዩ ሼፖችን ለምሳሌ ከዛ ላይ ይቺን ላርጋት። ከዛ ይቺን ካረኳት በኋላ እንደዚህ አድርገን ሳይዙን መጨመር መቀነስ እንችላለን። ከዛ ከለርም እንደዚህ መቀየር እንችላለን። ይኸው ከለር ብዙ አይነት ከለር አሉ። እንደዚህ መቀየር እንችላለን። እኔ እስካሁን በቀይ ስለሰራ ለእናንተ ደግሞ በሌላ ከለር ላሳያችሁና እንደዚህ ለምሳሌ ከዛ እዚች ጋር የራይት ምልክቷን እንነካለን። እዚች ጋር እንነካና ከዛ አሁን የት ጋር እንሄዳለን? እንደዚህ ካደረግን በኋላ ሮቴት የሚለውን ለማዞር ማለት ነው። እንደዚህ ስንለይ ይዞርልናል ማለት ነው። አሁን የቀስት እንትን ይዛልናል ማለት ነው። እንደዚህ ከዛ አሁን ሮቴት አዞር ማለት ነው። ከዛ አሁን ከዛ ከለር እናስተካክላለን። ከለር ከዛ ቀጥታ አሁን እንደዚህ አድርገን ሴቭ ማድረግ እንችላለን። ይሄን ቀጥታ እንደዚህ አድርገን ሴቭ ማድረግ እንችላለን። ክሮፕ የሚለው ላይ ለምሳሌ አሁን ይሄንን ይቺን ለመጠቀም አሁን ስፈልግ ከዛ ክሮፕ የሚለውን ንኩ። እንደዚህ ካረግን በኋላ ይሄን ማለት ነው ክሮፕ የሚለውን እንነካለን። ከዛ እዚች ጋር የራይት ምልክቷን እንነካለን። እንደዚህ አድርገን ከዛ ኦኬ እንላለን። ከዛ ሴቭ እናደርገዋለን ማለት ነው። እሺ ሌላ ማሰራር አለ ማለት ነው። ለምሳሌ አሁን በዚች አሮ የምትለዋ ላይ እንሄዳለን። አሮ የምትለዋን ከነካን በኋላ ብዙ አይነት አሉ። ይህ አለ፣ እንደገና እንደዚህ አለ። ብዙ አይነት እንትን አሉ፣ ብዙ አይነት ማውዞች አሉ። እንግዲህ በእነዚህ እንደዚህ ሳይዛቸውን መጨመር ከፈለግን እንደ አድርገን መጨመር እንችላለን። እናንተ ደስ ባላችሁ ማስተካከል ትችላላችሁ ማለት ነው። ለምሳሌ እችን እናብጅ። ከዛ እችን ካስተካከልን በኋላ ቀለም ይሄን ማሳያችሁ ደግሞ በሁለተኛ መንገድ ነው ማለት ነው። እስካሁን ሶስተኛ መንገድ ላይ ነኝ። በሶስት አይነት አሰራር ነው ማለት ነው እያሳየኋችሁ ያለሁት። ከዛ እችን እንዲች እናደርጋለን። ከዛ እዚች ጋር ኦኬ እንላለን ማለት ነው።
ከዛ ትራንስፓረንት የሚለውን እንነካለን። ከዛ ይሄን ከነካን በኋላ ቀጥታ ኢሜጅ ሳይዝ ምን እናደርገዋለን? ኢሜጅ ሳይዙን ቀጥታ ትራንስፓረንት ከለር ከፈለግን እንደዚህ መቀየር እንችላለን። እንደዚህ ነው የሚሆነው። እሺ ከዛ አሁን ይሄንን ቀጥታ ክሮፕ እናደርገዋለን ማለት ነው። ሴቭ እንበለው። ከዛ ሴቭ ካልን በኋላ ቀጥታ እንወጣለን ማለት ነው። ቀጥታ ከወጣን በኋላ የት ነው የምንሄደው? ሪከርድ የምናደርግበት ላይ ማለት ነው እንሄዳለን። ይችን ቀስቷን ለመቀየር ማለት ነው። ከዛ እዚህ ከሄድን በኋላ ሪከርድ የምናደርግበት ላይ ከሄድን በኋላ ቀጥታ እንደዚህ እንከፍተዋለን። ቀጥታ ሪከርድ የምናደርግበት ጋር እንሄዳለን። ሪከርድ የምናደርግበት ጋር ከሄድን በኋላ ከዛ ሴቲንግ እንገባለን። ሴቲንግ ከገባን በኋላ እንግዲህ እዚህ ጋር ነው የምናየው። ከዛ ቴክስት እንደ ሎጎ የምትላለች እዚች ጋር ይቺን ነው እንነካለን ማለት ነው። ቴክስት እንደ ሎጎ ቀጥታ ቴክስት እንደ ሎጎ ስንለው ማለት ነው። አሁን እኔ እየተጠቀምኩ ያለሁት ሾው ሎጎ ስላልኩት ነው። ይቺ ቢጠፋ ማውዟ ጠፋኝ ማለት ነው። እዚህ ጋር ሾው ሎጎትን ይቺ ትመጣልኛለች ማለት ነው። ቀጥታ አሁን እዚህ ጋር ምንድነው አሁን የማውዛችንን ከርሰር ይችን የተጠቀምኩባትን ለመቀየር እዚች ጋር ኢሜጅ የምትለዋ ላይ እንገባለን። ይኸው ቀድሜ የሰራሁት እንግዲህ ማውዞች እነዚህ ናቸው። ከዛ እዚች ጋር እንገባለን። ቀጥታ ኢሜጅ የሚለው ከገባን በኋላ እዚህ ጋር እንገባለን። ፒክስል ላብ የሚለውን ነክተን ከዛ ብዙ የተዘረዘሩ አሉ እዚህ ጋር ኦል ኢሜጅ፣ ስቲከር፣ ኢንትሮ ማከር፣ ፒክቸር፣ ካሜራ፣ ፒክስል ላብ፣ ካንቫ፣ ዳውንሎድ፣ ፒንስ፣ ፌስቡክ፣ ኢንስታግራም፣ ተምኔል፣ ዲዛይን፣ ፒክሳርት፣ ሪስቶር የሚላለ እኛ መርጠን እዚህ ጋር ለምሳሌ አሁን ይቺን እንመርጣለን ማለት ነው። እኛ የምንመርጠው ይቺ ነው። ይቺ ፒክስል ላብ የምትለዋን እንጫናለን። ከዛ አሁን ፒክስል ላብ የሚለውን ስንጫን ቀጥታ ነው አሁን ይሄን ቅድም የሰራሁት ይሄን እንመርጥላችኋለሁ። አሁን የማውዟ ከለር ተቀይሯል ማለት ነው። ቅድም ቀይ ነበረ፣ ይሄን ይመስላል ማለት ነው። ከዛ አሁን የማውዟን እንትን ቀይረናል ማለት ነው። እንደዚህ አድርገን መቀየር እንችላለን ማለት ነው። የማውዟን ደግሞ ሳይዝ መጨመር ከፈለግን እዚህ ላይ እንደዚህ አድርገን መጨመር እንችላለን። እንደዚህ ማድረግ እንችላለን። ሳይዙ ግን በጣም ታልቋል። እንደዚህ አድርጌ እንግዲህ የዛሬው ቲፕስ ይሄን ይመስላል። ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ፣ ላይክ እያደረጋችሁ ማለት ነው እና በቀጣይ አዳዲስ ቴክኖሎጂን እስከምሰራላችሁ ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ፣ ደግሞ ቀጣይ የምሰራላችሁን ኮመንት ላይ ጻፉልኝ። በሌላ እስከምንገናኝ ባይ ባይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።